ኧረ ተያት በቃ እሺ በቃ እኔ ወርቅ በቃ ታክሽ እሺ ባባዬ እየተጫወትን ነው እሺ አታለቅስም በቃ አባቴ እሺ ዳኒ እዚህ ቀመጣለሽ እንዴ ማርያም አረ ወይ ብላ ማርያም ችግር የለም ድንግልን ማርያምን ይመቸኛል ቁጭ በይ ማርያም ይመቸኛል ቁጭ በይ እንችልሽ ና ቁጭ በል ማርያም ባባ ይሄን ለእሷን ስጣ ለማርያም ጠጪ ውሃ ጠጪ በደንብ አይዞሽ ፍራሽ ለምሳሌ ራት ሰፈሩ ራስ መጣ እየጠፋብኝ መሰለኝ ይሄ ይሁን ነው ትላልኩ ትወጫለሽ እንደ ሁሌ አረ ዛሬ ነው የወጣሁት ገና ማርያም ለብሩ ለሱም ፈጥስ እኔ ነኝ ወይኩ ከማርያም ማለት ዋናው እኮ መገላገልኩ አይዞሽ እኔ እናት አይዞሽ እኔ ሄድሽ ቅቤ ቅብት ታረግሻለሽ እሺ ቅቤ ቅብት ታረግሻለሽ እሺ ሰላም ነው ሰላም ነው እንዴት አለ ሰላም ነው ደህና ነው በራቀቱን ታለም እንዴ አለኝ እኮ እስቲ ሞክሩ ኧረ ከፈተኝ ታዩ ችግር የለው እኛ ተጣጣና ማሪ እንጣ ድንገት ተገናኝተን መጣ የሚጠጣ ነገር ጠጪ እስከዛ እሺ ጠጪ ነገ ማን ነው ማለት ማክሰኞ ነገር እዚህ ነሽ በቃ አትውጪማ አትውጪ እሺ አትውጪማ ማማናጥራት ነገ መጥቼ ድጋሜ ይሻለው እሺ ለተመቸሽ አሁን እኔ ያለ ፈቃድሽ ከመናገር ብዬ ነው ድንገት ነው ያገኘሽኝ አንቺ አይደል ድንገት ነው እንዴ ነው መድኃኒዓለም ነው አዎ እኔ ገና አንድ አመት ወንድ ልጅ አለኝ ገና አሁና በጣም ነው ማውቀው አሜን እኔና በጣም ነው የምረዳው በጣም አንቺ በጣም ጀግና ነሽ ማርያምን በ17 ቀን ጭራሽ ይሄን ያክል መንገድ ርቀሽ በ17 ቀን እኔ እኮ በ17 ቀን እኮ አልነሳም ነበርኩ በቃ ቁስሌ እንደዚህ በጣም ነው የሚያመኝ አልነሳም ለዛውም እኮ በእሁድ ገብቼ እኮ ማስከኙ በጣም አመመኝ ለካ እዚህ ጋር ማደንዘዝ ያደርጉልኝ ፕላስተሩ አልተላጠም ኦኬ ኦፕሬሽን ነው ሶስቴ ነው ኦፕሬሽን ነው እንትን መጀመሪያ ምን ሀላቃው ሲመጣ እሺ አንድ አንጅ ቀን ሽልስጠጣን ሻዚ ጋር ግን ከዛ ሀላቃናችሁ ሲመጣ ኦፕሬሽን ነው ብዙ ለአንተ አሁንም እዚህ ሲወደድ ኦፕሬሽን አሁን ሶስተኛ ሲሆን የለም ደምናም ደግሶልኝ እኮ ነው ስንት አሁን ሶስተኛ ልጅሽ ነው እንዴ ሶስተኛ ነው እነዚህ መንፈስ ስለሆነ ሀላቃናቸው መጥተው ኦፕሬሽን ሆነ እነሱ ማረቡ መንታ ነው መጀመሪያ ማማ ባባዬዎች ኦኬ አዘይም ሲወለድ በዛው ኦፕሬሽን ነው ወይ አሁን ሶስተኛ ሲሆን የለም አቃተኝ ማርያምን አፍርልብ አሁን ሲያመኝ ድጋሚ ማስከኝ ተነስቼ ሰድ ዶክተር ራሱ እንዴት ብለሽ መጣሽ አለ በታክሲ ነው ያልኩት እና አሁን ደግሞ ለዚህ የሚሰጠው ሸፍት ነገውታል ብር ሲሉ ደግሞ ላውጣን ነው ተነስቶ ወስዋ ትራሲ ልጅ አንቺ ምን ሆነሽ ነው ያለው አራስ እኮ በ17 ቀን እኮ ግን እኔ ማርያም እኮ ነው ገና አደረቀም እንዴ ተነስቼ ማለት ነው መብላት አልችልም እኔ ቁጭ ብዬ መብላት አልችልም እኔ እንደውም በእንትን ነው የወለድኩት በኦፕሬሽን ምናምን አይደለም በስተሽ አሁን ሰነፍ በቃ ብታይ በጣም ተቸግሬ እመቤቴ አንቺ በጣም ጀግና ነሽ ምን ማለት ነው ኪዳነ ምሕረት ጋር ቁጭ ብዬ እሷስ አጥቤ እነሱን አስጥልላሉ ያሰጡልኝ አፈር ልብላ አሁን እኔ ድንገት ነው የተገናኘነው እንዳልኩሽ ነው ኪዳነ ምሕረት ናት ማርያም እኔ በጣም እርግዝና ጊዜ በጣም ተሰቃይቼ ያሳለፍኩ ልጅ ነኝ አውቀዋለሁ ሁሉንም ነገር አውቀዋለሁ ወልጄ የነበረውን ስሜት ያንዳንዷን ነገር አውቀዋለሁ አለ ማስረዳት ራሱ አይጠበቅብሽም ለኔ አንቺ በጣም ጀግና ሴት ነሽ እናቴ ትሙት የሚፈተን ሰው መድኃኒዓለም በጣም ለትልቅ ነገር ሲያዘጋጅሽ አማርቶ ይሰጥሽ አዎ የኔ ናት ችግር የለውም ሁሉም ችግር የለውም አንቺ አቅም ሲኖርሽ አቅም የሚያሳንስ ደግሞ ይሰጥሻል አዎ እሷ ጎን ይሆናል ችግር የለውም እኔ አሁን እውነት ማርያምን የሚሰማኝን ስሜት እኔ እናት አሁን በቀሎ በፊት በቀሎ ይሄን አራሱኝ በቀሎ ነበር የሚሸጠው አሁን በቀሎ ስቀርስ ይንጫጫሉ ደንበኞች ማለት ነው ለምንድን ነው በቀሎሽ ነው የተወፍያው አሁን በቀደም ታቀፍ ስተለኛ እንዴ ለካ እንደዚህ ሆነሽ ነው የቀረሽው እኮ ምን ሆነሽ ነው እያለች እና ብዙ ማለት ብዙ ስቃይ አሳልፌያለሁ ግን ያሁን እንጂ በቃ ሰው ተምራስ ይዞርብኝ ገና ነሽ 17 ቀን እኮ ገና ነው እናቴ ገና ነሽ እንደውም አንቺ ጀግና ነሽ እኔ የምር በጣም እናቴ ትሞት አዝኛለሁ በጣም ግን አልቅሽ እኔ አንቺን አላደክምሽም አንቺ በጣም ጀግና ሰው ነሽ ማርያምን ማን ያውቃል ኪዳነ ምሕረት ያገናኘችን ካንቺ ጋር ማን ያውቃል ጥሩ ነገር ይፈጠር ፈልጎ ቢሆን ይተዋየም ተፈጠረ አይታወቅም ማርያምን አሁን እኔ ሳላስበው ነው እኔ ድንገት ግሬ አርኩኝ በመኪና መጣው እንግዲህ እግዚአብሔር ነው አይታወቅም ማርያምን አሁን እንዴት እንደሆነ ታውቂያለሽ ለልጄ እኔ ዳይፐር ልገዛ ወጥቼ ነው ዳይፐር ዋጋው ብዙ ነው ተወዷል በጣምና እስኪ ለምን ለአንዳንድ እህቶቼ እኔ ሚዲያ ላይ ነው የምሰራው ዩቲዩብ ላይ ቲክቶክ ላይ ምናምንና ለአንዳንድ ልጆች ለእህቶቼ እስኪ ድንገት ልጅ ይዞ ላገኘው ሰው ዳይፐር እና ዋይፕስ ልስጥ ብዬ
ተገናኘን ካንቺ ጋር አይታወቅም። የመድኃኒዓለም መምጫውና አይታወቅም። አሁን ያለ ፈቃድሽ ምናምን አይደለም። በቃ ከፈለግሽ ምናልባት እኔ ሚዲያ ላይ የምሰራ ስለሆንኩኝ ምናልባት የምትይው ነገር ደግሞ ዳይበስጥኝ ደስ ይለኛል። ወዲያው እኮ እንደውም ፈርተናት ነበር። አቤኪ ጠይቃት ይደብራት ይሆን እንዴ ያልኩሽ ስትመጪ ዳይፐር ልስጥሽ ስልሽ ደስ ብለሽ ይሻልሽኝ። ያስፈራል። አሁን አይታወቅም የመድኃኒዓለም መምጫውና አይዞሽ የኔ እናት አይዞሽ ኪዳነ ምሕረት ካንቺ ጋር ትሁን። ዛሬ ጥዬሽ ሄዳለሁ። ይቅር በይኝ። ምን ታረጋለሽ? ማርያምን ይቅር በይኝ። ግን ይሄው እየቀረጸ ነው፣ ቤኪ እየቀረጸ ነው። ብዙ ሰዎች ስለሆነ የሚያዩት የምትይው ነገር ካለ የሆነ ነገር በይና ከዛ መጥቼ ግን በስነ ስርዓት ቁጭ ብለን ብዙ ነገር አውርተን ብዙ ነገር ተጫውተን ምናምን ብዙ ነገር እናወራለን በደንብ። እሺ አሁን ድንገት ስለተገናኘን ነውና የምትይው ነገር ካለ ይሄው ቤኪ እየቀረጸ ነው። ለብዙ ሰው የምትይው ነገር ካለ እድል ምን አለ ደቦና የማለት ሀጎን ሰው ቢኖር ደስ ይላል። አሁን ገጠር ቤተሰቤ እንዳሸዋ ነው። ከዚህ ጋር ግን እኔ ብቻ ነኝ የወልጅ ማለት ነው። ቦምበር ላይ ነው ዝናብ እየዘነበበት የጠበቀኝ ማለት ነው እስከምነቃ ድረስ። አነቀዋል አንጦ ያንጭ ስራት አንድ ጓደኛ ነበር ስታመጣው እንድብስብስ ብሎ ነው ለሱ ስል ማደንዘዣው እንዴ እያልኩ ግን እንዲሁ ማለት ግን እንደዚህ ተሰቀለ ይመስለኝ ግን እባክሽ አረግፊ እያልኩ እንደዚህ ያረገፈች ለሷ እንዴ ለሱ ስል ማለት ነው ቶሎ አስለቅቄ አስተማለኝ። ሲመጣ ጊዜ ነው ዘነበበት ለስሙ እነሱ ማለት ዘመዶቹ ናቸው። በርግጥ ግን ልጁ ስላልተገዛቸው በሱ የተነሳ ስለተቀየሙ ማለት ነው እኔንም ማሽን እንደነጁ እሱ አልሰማንም አልረዳንም አላባትየው ምን ያቅመ ደካማ ነኝ እኔም መርዳት ሲገባው እሱን እየረዳሁት እንዴት አላኮራኝም ብሎ በሱ የተነሳ እኔም ብዙ ተሰቃይ አሳለፍኩ ማለት ነው። አይወራኝ እኔም አሁንም በጣም የተሰቃየች አሳለፍኩት ማለት ነው። አራስነት የኩርማታ መጥቼ በ3 ቀን ነው ልብስ የደም ጨርቅ ነው ያጥብቅ ተጣጣው ማለት በተሰው ይያል አታልቅሽ በቃ አታልቅሽ ምን አታልቅሽ በቃ አንቺ ደግሞ ኧረ ተያት በቃ ቀኝ ወርቅ በቃ አታልቅሽ። እሺ ባባዬ እየተጫወትን ነው። እሺ አታልቅሽ በቃ አታልቅሽ ተለቀሰ በቃ ምን እንደሆነ ማርካ መልድጋዊ መጥቼ ቀርጽላችኋለሁ በስነ ስርዓት። መቤቴን ድንገት ነው ያገኘኋት መንገድ ላይ ዳይፐር እየሰጠሁኝ ምናምን በቃ አግዙኝ ለኔ ብላችሁ በቃ አንዱ ለሰው አላጣም ከዚህ ሁሉ ሰው አግዙኝ ማለት ነው። ይሁት ቤት ያሳያችሁ ለምሳሌ ወርቅ ራስሽ ለምሳሌ ፍቅር እየተጫወትን ነው። እሺ ቀጥልሽ ልጅሽ እያየሽ ነው ደስ አይለውም። በቃ አታልቅሽ። አንቺ በዛ ላይ ቁስልሽም ገና ነው አይለቀስም። ለዛ አታልቅሽ። እኛም እየመጣን እንጠይቅሻለን። በጤናውም ዘርፍ የሆነ ነገርም ካለ መጥቼ እኔ አግዝሻለሁ። ጠይቂኝ፣ ወንድምሽ ነኝ፣ እሷም እህትሽ ናት። እሺ ምን ችለውን አቅም የለኝም ግን በቃ ለቺኝ ለሰው ማሳየት ነው። ምናልባት የሚረዳን አንድ ሁለት ሰው ካገኘ መቤቴ ታውቃለች። ገና ራስ ናት። ድንገት ነው ያገኘኋት። ከዚህ ኪዳነ ምሕረት ታውቃለች። አይዞሽ ኒውዮርክሽ እግዚአብሔር ያውቃል። እስካሁን ከመጣሽው አይበልጥም። እስካሁን ካሳለፍሽው ችግር አይበልጥም። ትንሽ ጊዜ ብቻ በቃ ትንሽ ጊዜ ብቻ። እሺ እኔም የመጣው ያቅመኝ በጣም ሩቅ ነው ሰፈሬ፣ ግን ሞክራለን አንድ ላይ መተን ምናምን በስነ ስርዓት አራስ እንጠይቃለን። እሺ የወርቅ አንቺ በጣም ጀግና ነሽ። በቃ ከዚህ በኋላ ራስሽን ጥብቅ አድርጊ። ስልኬን ጽፌልሻለሁ አይደል? አዎ ሰጥሽ። በቃ ደውይልኝ በስነ ስርዓት መጥቼ በደንብ ደግሞ እናወራለን። እሺ ይቅር በይኝ ስላስለቀስኩሽ ይቅርታ ታለን። ድንገት ነው በቃ የተገናኘን። በቃ ታልቅሽ። አሁን ደባባ በርታ በይ። አሁን ያለውን የሚጠጣውን የሚበላውን ቢ ድጋሚ መጥቼ ግን ጠይቅሻለሁ። እሺ ይቅርታ አሁን ስለሚሄድ ይቅርታ ችግር የለም። አመሰግናለሁ። አጥበት ማማ በጣም ነው ማለት አረ ይሄ ነው እናሳያቸው። ታይም ልጅ